በአንድ የምርምር ላቦራቶሪ ውስጥ ጆንሰን የተባለ ወጣት የባክቴሪያ ተመራማሪ ነበር። ጆንሰን በጣም ብልህና አስተዋይ ልጅ ነው። ነገር ግን አንድ ችግር ነበረበት። እሱም ከልክ በላይ ነገሮችን ለማወቅ የነበረው ጉጉት ነው። አንድ ቀን በስራ ላይ ያለ ከአሮጌ ማከማቻ ክፍል ውስጥ አንድ የተረሳ የስላይድ ሳጥን አገኘ። ሳጥኑ ላይ የተጻፈው አንድ ሐረግ ብቻ ነበር። እሱም አትመልከቱ ተብሎ እዛ ሳጥን ላይ ተቀምጦበታል። ጆንሰን ያንን ሐረግ ሲያይ ሳቀ። ይሄ ደግሞ ምን አይነት ቀልድ ነው ብሎ ራሱን እየጠየቀ ስላይዱን አውጥቶ በማይክሮስኮፕ ስር ለማየት አስቀመጠው። ከዛም መጀመሪያ ላይ እዛ ማይክሮስኮፕ ላይ ምንም አላየም። ከዛም የማይክሮስኮፕ ማጉያውን ቁጥር እየጨመረው 40፣ 10፣ 100 እያደረገ እየቀያየረ መቶኛው ላይ ሲደርስ አንድ ነገር አየ። ከዛም ትንሽ ጥቁር ነጥብ የሚመስል ነገር አየ። ይህ ባክቴሪያ ሊሆን ይችላል አለ። ከዛም ባክቴሪያ ሊሆን ይችላል ብሎ ቀርቦ ለማየት ማይክሮስኮፑን አስተካከለ። ነገር ግን ነጥቡ እየተንቀሳቀሰ ነበር። በመደበኛ ፍጥነት አይደለም ነበር የሚንቀሳቀስ። እንደ አንድ ነገር እያየው ነበር። ጆንሰን እንደገና ተመለከተ። ከዛም ነጥቡ ተለወጠ። አሁን ትንሽ የሰው ቅርጽ ይመስል ነበር። 2 እጅ፣ 2 እግር እንዲሁም ደግሞ 2 አይኖች ያሉት ነገር ይመስል ነበር። ጆንሰን ወዲያውኑ ከማይክሮስኮፑ ራቀ። ልቡ በኃይል እየመታና እየደነገጠ ነበር። በዛ ሰዓት አይ ይሄማ አይቻልም እያለ እንደገና ተመለከተ። ፍጡሩ አሁንም እዛው ነበር፣ ግን አሁን ፊቱ ወደ እሱ ተመልሶ ነበር። እንደሚያውቀው እንደሚያውቀው ከዛም እንደዛ እንደሆነ አይ ይሄማ ሊሆን አይችልም ብሎ ተመልሶ ወደ ቤቱ ሄደ። ከዛም ተኝቶ እያሰበ ነበር። ስለዛ ፍጡር ምንድነው ይሄ? እንዴት ሊሆን ይችላል? ይሄ በህልሜ መሆን አለበት እያለ እያሰበ ነበር። የፍጡሩ ፊት በአእምሮ ውስጥ ይመላለስ ነበር። ማግስቱ ጠዋት ወደ ላቦራቶሪ ሲመጣ ስላይዱ ባዶ ነበር። ምንም የለም ነበር። ነጥቡም ጠፍቶ ነበር። ምናልባት ድካም ይሆናል ብሎ ራሱን አሳመነ። ነገር ግን በዛ ምሽት በስልኩ ካሜራ ራሱን ሳይ ፎቶ ለማንሳት አንድ ነገር ከጀርባው ቆሞ አየው። ያንን በማይክሮስኮፕ ያየው ትንሽ ፍጡር በስልኩ ማየት ጀመረ። ከዛ በኋላ ጆንሰን ዞሮ ተመለከተ። ነገር ግን ማንም የለም። ዞሮ ሲመለከት ካሜራውን ሲያይ ግን አሁንም ቆሞ ነበር። ቀናት በኋላ ፍጡሩ እየበረታ መጣ። መጀመሪያ በማይክሮስኮፕ ብቻ ይታይ የነበረው ከዛ በካሜራ ከዛ ደግሞ በውስጤት መታየት ጀመረ። አንድ ሌሊት ጆንሰን ከእንቅልፉ ነቃ። ምክንያቱም አንድ ሰው አልጋው ጫፍ ላይ የተቀመጠ ይመስል ነበር። ተቀምጦም ተሰምቶት ነበር። ቀስ ብሎ አይኖቹን ከፈተ። ከዛ አይኖቹን ከፍቶ ሲያይም እዛ ነበር። ከማይክሮስኮፕ ስር የነበረው ፍጡር አሁን ግን በሰው መጠን እየታየ ነበር። ጥቁር አይኖቹ በቀጥታ ይመለከቱት ነበር። ፍጡሩ ፈገግ አለ። ከዛም እንዲህ አለ፣ ወደ ውጭ እንደወጣ ያደረገኝ አንተ ነህ አለው። ከዛም ጆንሰን ደነገጠ። በማግስቱም ስራ አልገባም ነበር ጆንሰን። ነገር ግን በላቦራቶሪ ውስጥ የተተወው ስላይድ ሲታይ ያ አንድ ብቻ የሚታየው ፍጡር 2 ሆኖ መታየት ጀመረ። ያ ሁለተኛው ፍጡርም የጆንሰንን ተመሳሳይ ፊት፣ ተመሳሳይ ቅርጽ ይይዝ ነበረ። የዛሬው ፓርት 1 ቪዲዮአችን ይህን ይመስላል። ፓርት 2 እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ኖቲፊኬሽን ሲደርሳችሁ ፓርት 2 መመልከት ትችላላችሁ። ቪዲዮ ከተመቻችሁ ላይክ አድርጉ።